አንተ ጥናትን ትተዚህ ቴሌቪዥን ታያለህ እንዴ? እሺ እንደ ዶሮ ተነስ ግባና አጥና። ቆሽ አጠናለሁ እንቅልፍ እስከሚመጣልኝ ድረስ ነው። አምጣ ሱሪ ነው እንዴ አባ ቅድም ቀጥተኛ ነበር እንዴ? አምጣ እቺን በጆሮ ከይዣለሁ። አምጣ አራባ ያየው እኮ ነው። አምጣ እንዴ ከራከራል እንዴ? አምጣ ቀልደኛ። ሁለተኛ 24 ሰዓት እስኪሞላ እንዳከፍት። እንደውም ከዚህ በኋላ ቴሌቪዥን ለማየት ስትፈልግ እኔን አስፈቅደ ነው። ባልኖር እንኳን ደውለ። አረ ፌር አይደለም። ፌር ምን እንደሆነ አታውቅም። እኔ ባንተ እድሜ እንኳን ጥናቴን ትቼ ቴሌቪዥን ላይ የዓለም ዋንጫ እንኳን ለማየት ስንት ጉልበቴ ተበዝብዞ ነው። በቃ ከፈለግ ጉልበቴን በስብሰኝ። እኔን ግን ቲቪ አከከለኝ። በጄኔቫ ኮንቬንሽን ልታስከስሰኝ። አራዳ አንተ ብቻ። እሱ ነገር የተሚከሰሰው አንተ ስርዓት ያዝ። ለነገሩ እዚህ ቤት ምንም አይነት መብት የለኝም። አረ መብት የለም። ተበደልክ? እስቲ ልስማ ምንድነው በደል? ፕሌይስቴሽን ግዙልኝ እምቢ። በአካል እንኳን ኳስ ልጫወት ታኬታ ግዙልኝ እምቢ። ቲቪ ላይ አታየም። የቤት ስራ ብቻ ነው የምታውቁት። አንቱ ሸታ በቀደም አይደል እንደ ታኬታ ይገዛውልህ? እሱ ታኬታ ነው ደርገኝ እንደሆነ እንጂ እናንተ እርግጫ አጠግበምና ጫማ በጨረስኩ ቁጥር ነው መግዛት አለብኝ። ሌላ አባት እንደዛ አይደል? ሁሉም አዲስ ጫማ ነው በየቀኑ የሚያረው ከኔ በቀር። ይቀየርልህ አባት። አስቀይረኛ። ለምን አታስቀይረኝ? እኔ ልጅ እያለሁ በረባሱ አድርጌ ነው የተማርኩት። አንድ ቀን አባቴን ጫማ ግዛልኝ ብዬ አስቸግሬው አላውቅም። እሱ ራሱ ነው አስበው 7ኛ ክፍል ስደርስ ሽፍን ጫማ ይገዛልኝ። እስከ 7ኛ ክፍል እንቅፋት እየመታኝ ነው የተማርኩት። ይሄ አውራጣቴ የሚተኩስ ታንክ እየመሰለ። አንድም ቀን ግን አባቴን አማርሬው አላውቅም። አንተ የምትፈልገው ነገር ይደረግልሃል፣ ግን አታመሰግንም። ይሄው አባትህን ታማርራለህ። ጥሩ ስራ ነው። ወዴት ነው እያወራው? አልጨረስኩም እኮ። በቃ ሻንተ ጥሩ አባት ነው፣ እኔ ደግሞ ጥሩ ልጅ አይደለሁ። አረ እንዲህ መመላለስ ጀመረ። ተጎረመሰ ማለት ነው። ጎረመስክ? በጎረመስኩና 18 ዓመት በሞላኝ። ምን ልትሆን? አንተ ምንም ስለማትረዳኝ ካንተ ጋር ከመንጨቃጨቅ ራሴን ችዬ እወጣለሁ። ራስን ችለህ ትወጣለህ? በጣም ጥሩ። እስከዛው ግን እዚህ ቤት እስከ ኖርክ ድረስ በእኔ ህግ ነው የምትተዳደረው። ግባ ስልህ ትገባለህ፣ ውጣ ስልህ ትወጣለህ፣ ተንፍስ ስልህ ትተነፍሳለህ፣ አቁም ስልህ ታቆማለህ። አለቀ። እሺ አሁን ልተንፍሽ ወይስ ልሂድ? ዛሬ በርግጫ ነው የምልህ። በታንኮ سجد أسي وي أنت من أين تسونه قطة ميلا عندي ديارالين عندي عندهم جماعة لي برات اسمه تجيبت خير عندهم قا إلى ولوكا من جد جبتون سراشلي يا من جبتو يا سليت جبتو أمرونيا اللي يالكم ماتا ساورال سماشيني سامي እና ለምን አልሰራሽልኝ? ስሪልኝ ብለህ ነበር እንዴ? አይ ግድ ስሪልኝ ማለት አለብኝ እንዴ? እማዬ እኮ ገና የሆነ ነገር አማረኝ ስላት ወዲያው ሰርታ ነው የምታበላው። ሞሉካ አቤት። እኔ እኮ እናትህ አይደለም። እሱ መች ጠፋኝ። አንተ እንደው ጭብጦ ሳይሆን መስታወት ነው የሚያስፈልግ። መስታወት ይበላል እንዴ? እኔ ደግሞ ከወደ ሌላ የምታስበው ነገር የለህም እንዴ? እና ቆይ መስታወት ምን ያደርግልኝ? መስታወት ምን ቆይ ፊቴ ላይ ምን አለ? መስታወት ናስቲ ሙሉ ቀን ራስን ምን ይታያል? እኔ ነኛ ሌላ ምን ይታየኛል? እና ግዴለ ትኩር ብለህ
ራስህን እየው። እቺ አፍንጫ ላይ ያለች እንትን የጠረኳት እኮ መስሎኝ ነበረ። ለካለች እስካሁን አፍንጫህን አይደለም ወደ ራስህ ወደ ውስጥህ ተመልከት ነው ያልኩት። አብስትራክት ተቃርኖ መግነጢሳዊ የሆነ ውበት ህልቆ መሳፍርት የሆነ ጥበብ በተማቲ አንተ ምንም ተስፋ የለክ። እንዴት ተስፋ የለኝም? አንተ እናትና አባት ቤት በምቾት ቁጭ ብለህ አይንህን መቼም አትገልጥ። የምን ምቾት ነው የምትይው እንዴ? ከኔ በላይ ያልተመቸው ከርታታ ሰው አለ እንዴ? የምትንከራተተው ቁጭ አላለም እየሰራ ነው እንድትባል ነው እንጂ መለወጥ ብትፈልግ የእውነት መለወጥ አቅቶ አይደል። ምንድነው የምትይኝ እንዴ? እኔ ምንም ሙሉ ቀን መቼ ነው አንተ የራስህ ህይወት የሚኖርህ? ወጣትነትህ እኮ እንደ ቀልድ እያመለጠ ነው። እንግዲህ እሱ አንድ እየፈቀደ ቀን ነው። እሱማ ፈቅዷል። ያልፈቀድከው አንተ ነህ። ምንድነው እንደዚህ ልክ ነው የምትነግሪኝ? ጭብጦን ሰርተሽልኝ እንኳን ቢሆን እሺ እችላለሁ። አሁን ግን በቃ ጊዜን ተጠቀምበት። ቆይ እኔ ራሴን መቻል አቅቶኝ ይመስልሻል? ግን እነዚህን ደካማ ወላጆችን ለማን ጥዬ እሄዳለሁ ብዬ ነው። ስለማን ነው? ስለ ዙፋን ነው? ስለ አቶ ምንተስኖት ነው? ያው ሁለቱስ ቢሆኑ እንዴ እድሜያቸው እኮ ሲደመር ከመቶ ምናምን ዓመት በላይ ነው። እና የመቶ ምናምን ዓመት አዛውንት ወላጆቼን ጥለው ከዚህ ቤት ውጣ ማለት ግፍ ነው። ሙሉ ቀን ተው፣ ራስን አታታለህ። እኔ ነግሬሃለሁ። እና የጭብጦ ነገር ምን ላይ ዝም ብሎ ራስን መቻል አለ እንዴ? ወቸጉት ምንድን አሰምኝም እንዴ? ወቸጉድ እያልኩ እኮ ነው። እና ምን ሆንክ አይባልም እንዴ? እሺ ምን ሆንክ? ወቸጉድ ምን ሆንክ አልኩህ እኮ። ጠግቧል። ማን ነው? ልጅሽ ጠግቧል። ደግሞ ምን አደረግከው? ይሄንን ተቃጥዬ ወቸጉድ ምለው ነኝ። ለሱ ትከራከራለሽ እንዴ? አንቺ መቼ ነው ከኔ ሳይድ ከኔ ጎን የምትሆኚው? ደግሞ ከባሌና ከልጄ ልታስመርጠኝ ነው? አሁንማ ሳስበው የምታዋጭኝ የምታዛልቅኝ አልመሰለኝም። እኔም ራሴን ችዬ መውጣት ያለብኝ መሰለኝ። ምንድነው የምታወራው? ወቸጉድ ቅድም አልክ እኮ። ልበል ምን ሆንክ አልኩ። ወቸጉድ አልክ። ምን ሆንክ? መዋሸቱ ሳያንስ እዚህ ቤት መብት የለኝም። 18 ዓመት ሞልቶኝ ካንተ ጭቅጭቅ ከዚህ ቤት የምገላገልበት ቀን መቼ ነው አይለኝም እንዴ? ምን ልሁን ብሎ ነው ቆይ ከዚህ ቤት ወጣለሁ የሚለው? ልቡ አበጠ። ያላስተነፈስኩለት እንደሆን እኔ በስንቱ አይደለሁ ወይ? ተው በስዬ፣ ደግሞ አንተ ከልጅ ጋር ልትጋባለህ እንዴ? እሱ እንደሆነ ዛሬ የተናገረውን ነገ ይረሳዋል። ዛሬ እንዲህ ካለ ነገ የሚለውን ነው ማሰብ። የሆነ ትምህርትማ መስጠት አለብኝ። የሆነ ነገር ማድረግ አለብኝ። ምን ልታደርግ? ምን ልናደርግ ነው የሚባለው? እኔም አንቺም ተናበን ትምህርት የሚሆነው ነገር ልንሰጠው ይገባል። እሺ ምን እናደርግ? አክለፍልፎት የለም በራሱ ጊዜ እጃችን ውስጥ ይገባል። ስለሱ በማሰብ ጊዜ ማባከን አያስፈልግም። ይሄኔ በስ የሚገርም ሙሌ ራሱ ገና ትንሽ ልጆች ሆነን 18 ዓመት ሲሞላኝ ከቤት ወጣለሁ እያለ ይፎክር ነበር። አይ ጥሩ ነው እንግዲህ ሄኒ 18 ሲሞላው ተያይዘው አብረው ይወጣሉ። ወጥቶ
ማለት ነው ወቸጉ? ጃነ ደስ የሚል ዜና አለኝ። አንተን እኮ ነው። ደስ የሚል ዜና አለኝ። ምስል ብላ ከራሴ ጋር የሥራ አስፈጻሚ ስብሰባ ሳደርግ ቆይቼ ነው የመጣሁት። ባለ አንድ ነጥብ ያቋም መግለጫ ሞትቻለሁ። ራሴን ለመቻል ወስኛለሁ። ማለት ተከራይቼ ከቤት ልወጣ ነው። እውነት? ያው አሰገደች ስታይሏን እየቀያየረች ጭቅጭቃ ልትገለኝ ነው። ራሴን ችዬ ራሴን መቻል የሚያስችል ችሎታ እንዳለኝ ራሴን በመቻል አሳያለሁ። በቃ ጨከነ ከቤት ልትወጣ ነው ሙሌ? አይ መጀመሪያማ አንዳንድ ጥናቶች ማድረግ አለብኝ። ያዋጭነት ጥናት ከማህበረሰብ አንፃር ያሉትን ተከዳሮቶች ምናምን ማጥናት አለብኝ። ያው ለዚህ ደግሞ ትንሽ ጊዜ ይፈልጋል። አሪፍ ነው። እኔ ራሱ ከቤት ለቅቄ ልወጣ አስቤያለሁ። ማለት እንዴት? የግድ እኮ 18 ዓመት እስከሚሞላኝ መጠበቅ የለብኝ። ትልቅ ከዚህ ቤት እስከምወጣ እንዴት እንደቸኮልኩ ስትደርስበታለህ። ግን ቆይ በምን ምክንያት ነው? እባክህ ከአባቴ ጋር እየተጨቀጨቀ እሱ ደግሞ አይረዳኝም። እኔም እኮ እንደዚህ ነኝ። ጥልቅ በመሆን የተነሳ ማናቸውም አይረዱኝም። ሙሌ ቆይ ግን የውሸትና እወጣለሁ ምናምን ያልከው ልታስደነግጣችሁ ነው? የምሬን አይደለማ? የምሬን ነው። ግን ያው ትንሽ ጊዜ ያስፈልገኛል። እኔ ግን ወስኛለሁ። ጊዜ አላጠፋም። የሰልጭብጡ የለም። እኩዮቼ ራሳቸውን ሲችሉ የቸኮለች አፍሳ ለቀማች ብያለሁት። ታናናሾቼ ራሳቸውን ሲችሉ ልጅ ይሮጣል እንጂ አባቱን አይቀድምም ብያለሁት። ይሄ ትላንት የተወለደ አንድ ፍሬ ልጅ ከኋላ ተነስቶ ሊቀድመኝ አይደረግም። የሆነ ነገር ፈጥሬ መቅደም አለብኝ። በቃይ ከዚህ ቤት እወጣለሁ ስለው አባዬ ይደነግጣል። እማ ደግሞ ዝም አትለው። ከደነገጠ ደግሞ አንድ ነገር ይሆንብኛል ብሎ ተለማምጦ ይመልሰኛል። ስለዚህ የምፈልገውን ነገር ያደርግልኛል ማለት ነው። ባክ ጭልጭን ዘዴኛም ድሮ አንድ ሁለቴ ሞከረና ተሳክታልናለች። አይ አሁን ግን ጊዜው አይደለም። ሙሌ ሩሜት አስፈልግም። ስነ ስርዓት ማን ነው ማቶ? አራማት ታላልኩም ሩሜት ነው። ምንድነው ሩሜት? በጋራ ተከራይቶ በጋራ ሂሳቡን መክፈል። ደባል ማንን? እኔን ማለት ያው አባዬ ማስደንገጥ አለብን አላልኩም? አንተ ሰውዬ ልታስገድለኝ ነው እንዴ? ልጄን ከቤት እንዲወጣ አደረገ ብለው ይግደሉኝ? አባዬ እኮ ነው ማስደንገጥ ነው። ከምሬን እኮ አይደለም። አይሆንም። አረ በእናትህ ሙሌ እኔ ነገር አልፈልግም። አይሆንም። እሺ ታኬታ ሲገዛልኝ ሽጬ የአንድ ወር ቤት ከላይ ከፍልልሃለሁ። በእርግጥ ጓጉቻለሁ፣ ግን አይሆንም። እኔ ደግሞ ትችላለህ ብዬ ነበር ያሰብኩት፣ ግን ትረዳኛለህ ብዬም አስቤ ነበር። ግን ምን ትሆናለህ ሙሌ? እባክህ ለማስደንገጥ ብቻ ነው? አዎ። የምርህን አይደል? አዎ። ካመረረ ወዲያውኑ ጥፍ ብለህ ትመለሳለህ። አዎ። ያው ነግሬሃለሁ። የኔ ነገር አልፈልግም። ችግር የለም ሙሌ፣ ችግር የለም። እርግጠኛ ነህ ግን ታኬታ ተሽጦ የቤት ኪራይ ይከፍላል? የሂሩቴ ወንድም መጣ። የሂሩቴ ባል ምን ነው ብቻህን? እንዴ ልጄ ነው ካለ እኮ አይታየም እንዴ? ስትዞር ነው ያልከው? ደካክመዋል። አዎ ስንዞር ነው ያለው። የሚከራይ ቤት ፍለጋ ቆንጆ ቤቶችም አግኝተናል። አንድ የሚያምር ቆንጆ ቤት አይተን ነበር፣ ግን በር የለውም። ምን አጋለ? አንድ ደግሞ ሌላ ቆርቆሮ ቤት አይተን ነበር፣ ግን ስንመለስ አጣን። እንዴ ስንቴ ነው የምነግርህ? እሱ የዘበኛ ቤት ነው። በሴ ሂሩቴ ደስ የሚል ዜና አለኝ።
ምስር ብላ ምንድን ነው? ቤት ተከራይቼ ራሴን ልችል ነው። እንኳን ደስ አለ። እንኳን ደስ አለ። እንኳን ደስ አለ። እንኳን ደስ በቃ በቃ ይሄ ነው የሚያስፈልገው። እንኳን ጨከን ይሄ ነው የሚያስፈልገው። እንኳን ደስ አለ። ምነው በርሴ? አይ በቃ እንትን አልከኝ፣ ስሜታዊ ሆንኩ። ቺን ቀን ነበር ምናፍቃት። ይቅርታ ስሜታዊ ሆንኩ። ባንቺ ረጋ አምላክ እንኳን ሰማ እንኳን ለዚያ በቃ ወደ ሙልያየ እንደዚህ ቆፍጠን ስትል ነው ጥሩ የኔ ወንድ። እንኳን ደስ አለ። አዎ ደስ አለ። የኔ አንተም ደስ የሚል ዜና አለ? አዎ። ምንድነው እሱ? እኔም ራሴን ችዬ ከሙሉ ቀን ጋር ልወጣ ነው። እኔ አታስበው እሺ። አይሆንም እንደ ለምን ደግሞ አይሆንም? ይሆናል እንጂ ምን ሆነሽ ነው? ሰው ራሴን ልቻል ሲል እኮ ማበረታታት ማገዝ ነው ያለብን። ይሆናል ሩቴ ምን ሆነሻል? እንዲህ በራሱ የሚነሳሳ የህብረተሰብ ክፍል ሲገኝ ማገዝ፣ ማበረታታት፣ መግፋት ነው እኮ ያለብን። እንደሱ ይሻላል። ታዲያስ አጋጣሚው ሲገኝማ መጠቀም ነው። ታዲያስ አገኘ ቤት አገኘ። ያው መጀመሪያ ያዋጭነት ጥናት ማድረግ ይህ የምን ጥናት ነው? ማሄድ ነው እንጂ መግባት ነው እንጂ ምን ሆነሃል? 10 ዓመት ልትፈጅ ነው እንዴ? እንደውም እኔ አንድ ማከራያት ቤት አለች ብሏል። ትንሽ እሷ የምትሆናችሁ ይመስለኛል። በርሴ አይወደድም። አይወደድም፣ እንተጋገዛለን። እኔ የአንድ ወር እችላችኋለሁ። እሺ ይሻላል። የአንድ ወር በቃ እንግዲህ የሁለት ወር እናድርግላችሁ። በቃ እንደው በ3 አይደል የሚጸናው ነገር የ3 ወር እንችላለን። እየቀለድን እኮ ነው። ይሄ ኖክ ልጅ ነው። በዚህ እድሜ እንዴት ከቤት ይወጣል? ያምን ቀልድ? ቀልድማ የለም፣ ቀልድ የለም። በቃ አንዴ እኮ ከተወሰነ ወደ ኋላ የለም፣ ወደፊት ወደፊት። የኔ አንተም እየቀለድክ ነው? አይ እየቀለድኩ አይደለም፣ የምሬ ነው። ኧረ ነው እንግዲያው በኋላ እዛ ወጥተህ ሞክረህ ኑሮ አልመች ብሎ ወደዚህ ቤት መመለስ ብትፈልግ ይቅርታ አድርግልኝ አባቴ፣ ጠግቤ ነው፣ ልቤ በጥጋብ ተወጥሮ ነው ይህንን ያሰብኩት። አንተ ማለት የዚህ ቤት ራስ ነህ። ከዚህ በኋላ እታዘዝሃለሁ፣ የምትለኝን እሰማለሁ፣ አደርጋለሁ ብለህ ይቅርታ ለመጠየቅ ጉልበቴ ላይ ካልወደክ እዚች ቤት አትገባም። ይሄን ልብ አድርግ። ኧረ እዛም የሚያደርሰን ነገር የለም። ማን የተናገረው? ይሄ ነው እዛም የሚያደርሰን ነገር የለም። እንዴ ቋንቋ ሁሉ የሱ ሆኖ የለ እንዴ? እዛም የሚያደርሰን ነገር የለም። እኔ ይሄ ከወጣው ራሱ ስለማንመለስ ችግር የለውም። አረ ጥሩ ነው። እሺ መቼ ነው የምትወጡት? ሽታ የምን ሽታ ይመስላል? እዚህ ቤት አይተሞታል እንዴ? አይደለም፣ የነፃነት ሽታ ነው። የሆነ የሞተ ነገር አለ፣ ግን በአብዛኛው የነፃነት ሽታ ነው። ቤት ለምቦሳ ይንዬ ያንተ እምቦሳ ሰሩ አትልም እንዴ? ለነገሩ ማን አስተምረው? ግዴለም ይንዬ፣ ከዚህ በኋላ አባባል ባለማወቅ አትሳቀቅ። እኔ ማታ ማታ አስተምራለሁ። ሳሎኗ እንደዚህ ትንሽ ከሆነች መኝታ ቤቱ ምን ቢያክል ነው? ይንዬ ሳሎኗም መኝታ ቤቷም ኪችኗም ምቹ ነች። እሸቱ ጋር ነው የምተኛው። ገንዘብ አጠራቅሜ ራስን እስክትገዛ እንግዲህ ከግርጌ ትተኛለህ። በነገራችን ላይ ከሰው ጋር መተኛ ስላለመድኩ ለሊት ተፈራገጣለሁና ልረግጥ እችላለሁ። ያው ለጥንቃቄ ብዬ ነው።
እሺ አሁን የተገኘ ነው ቲቪ ነው ቲቪውስ ሙሉ በሪሞት የምትደበቀው ነው ያለች አይደል የለም ቲቪ የለም በቃ የኔ ነው መጣው ችግር የለም አታስብ የቱ ነው ያለው እዛኛው ቤት ያለው ሁሉ ቁጭ ብለ ስለምታይበት ያንተ መሰለ እንዴ የእናትና የአባት ነው ሄኒ ነፃነት ተሸተ አቋይ ሙሉ ቀን አራና ቡናው ይሽተትህ እውነቷን እኮ ነው ቡና ካሸተተኝ አልጠጣም ስለሚል እኮ ነው ዛሬ ከመጡ አይተውታል አላየሁትም የት ሄደ እስቲ ግቡና ይዩት ቆይ ኧረ ያው እሺ ምን ሆኖ ነው እሺ አልጋው ትከደ ጥቅሶቹስ የታሉ እንዴ አሰግድ ተዘረፍን እንዴ አይ አልተዘረፍንም እና ልጃችሁ ሙሉ ቀን እራሱን ችሎ ቤት ተከራይቶ ወጥቷል አሁን ህገ ደንብ ወደ ማርቀቅ እንገባለን ህገም አይዞ የራፖር ቋንቋ ማስተምራለሁ እሺ ምንም አትሳቀቅ አሁን የጥናትና የሥራ ፕሮግራም እናወጣለን ያዝ እሺ ሰኞ ያዝ ሰኞ እግርህን ውስጥ ከትና የራፖር አጻጻፍ ዘዴና መሰረታዊ የምሳሌያዊ ንግግሮች ስልጠና ያዝ ቆይ ለምንድን ነው ግሪን ውስጥ የምዘፈስፈው እንዴውፍደኗ ማክሰኞ በል ማክሰኞ እግርህን ውስጥ ዘፈዝፍና ሂሳብና ስነ ስዕል ቆይ እኔ ማጥናት አስጠልቶኛል እንዴ ከዛ ቤት የወጣሁት አይደለም የማጥናት ዘዴውን ስላላወቀው እንጂ ጠልተው አይደለም የጠላው ትምርቱ ነው የሰኞን ሰርዘው እና ሰኞ እግርህን ውስጥ ዘፈዝፍና የማጥናትና የስነ ጽሁፍ ፍቅር ማስረጽ በለጽ ሮብ እግርህን ውስጥ ዘፈዝፍና ታሪክና ስሞኪንግ እንግሊሽ ስፖኪንግ እንግሊሽ ለማለት ፈልገን ያው ነው ያዝ ሐሙስ እግርን ወዘፍዘፈ አማርኛና የንባብ ፍቅር ማስረጽ እኔ ምልህ በስዬ አሁን እንደው በዛው ለምዶበት ቢቀርስ ማን ነው እሱ ሄኒ ነው ለምዶበት ቢቀርስ አይ ኧረ ያው ልጅ አይደል ለይዞት እንደወጣ ቢቀርስ በስዬ ኧረ ይመጣል አንድ ቀን አትርም እርግጠኛ ነህ ኧረ ተኝ ካልመጣ ግን ራሱ ሄጄ አመጣዋለሁ ሩቴ ይመጣል አይታይሽም አሁን እሱ ሙሉ ቀን ለምዶ ሲቀር እንኳን እሱ አንቺ ለምደሽዋል ሙሉ ቀን ሳምንት 2 እግርህን ውሃ ውስጥ ዘብዝፈ ሂሳብን በድጋሚ ማጥናት ሄኒ ትኛለህ እንዴ ምን ውሃ ላምጣልህ እግርህን ዘፈዘፍበት
እኔ አልቻልኩም እኮ ውሃ ጥቅም እኮ ለዚህ ነው። እኔ አልቻልኩም። በቅቶኛል። ምኑ ነው በቃ? ቤት መመለስ አለብኝ። ምን ካደባለ ተው እንጂ ራሳችንን መቻል ነፃ መውጣት አለብን ብለን መምጣታችንን ማትርሳ። አሁን አቃተን ብለን ብንመለስ መሳቂያ መሳለቂያ ነው የምንሆነው እኮ ይሄን። እኔ ክምሬን አልነበረም። እኔ መቼ እንደዚህ ያመራሉ ብዬ ጠበቅኩ። አይ እንግዲህ እዚህ አሞቱ ከፈሰሰው ጋር መኖር አልፈልግም። እንደዚህ የምትል ከሆነ ራስን እንችለ ተከራይተ መኖር ትችላለህ። ተደብራ አታስደብረኝ። በላው እንዳይ ሽንኩርት ላጥ ሽሮ እንሰራለን። ምን ትላለህ? ሽንኩርት ላጥ እዚህ ቤት ውስጥ ያለ ሱራት ተበልቶ ያውቃል? እህሉ ራሱ እኮ አልዋጣል። እኔ ራሱ እንዴ ተረጋጉ እንጂ እኛ እንደምንናፍቀው እሱም እኮ ይናፍቀናል። ግን መማር አለበት። እኛ ሳንሆን ወደሱ የምንሄደው እሱ ነው ወደኛ መምጣት ያለበት። መማር አለበት። ገባሽ? እኛ ያለንን ዋጋ ለሱ ያለንን ዋጋ ተረድቶ መጥቶ ይቅርታ መጠየቅ ያለበት እሱ ነው። አላቅልም በስዬ ሄጄ አመጣዋለሁ። የት ነው እንዴ ትጣይኛለሽ? ልጁን ላስተምርበት። ልጅ ታበላሽዋለሽ። ገና ለገና አንተ አስተምራለሁ አልኩሽ እኮ ይመጣል። ሂሩቴ ታገሺ። ይመጣል። በስዬ ራት ሰዓት ላይ ይመጣል አልከኝ። የት አለ የመጣው? እኮ ራት ሰዓት ነው ያልኩሽ። አሁን ራት ሰዓት ነው እንዴ? እንደየቤቱ እኮ ይለያያል ራት ሰዓት። እንዴ የተቆረጠ ጊዜ የለውም እኮ ስትበይ ነው ራት። አሁን እኛ በላን። አሁን ይሄ የራት ሰዓት ግቡ ግባ ጥርስ ብሩሽን ረስቼ ነበር ልወስደን የመጣሁት። እኔ ደህና ነህ? ተመስገን ነው። እስካሁን ሆንት ያልፈሰሰ እሰይ አማርኛው ሁሉ የሙሉ ቀንን ሆኖልሻል። እናቴ ነው ራቴን ልብላ። ደህና ነህ? እሺ እኔዬ እና እንዴት ነው? አዲስን ቤት ለመዳችሁ? ባይለምድስ እንዴ ዋናው ነፃነቱ ነው አይደል እንዴ ሄኒሻ? አልፈልግም። እኔ ነፃነት አልፈልግም። እዚህ ነው መሆን የምፈልገው። እኔ ምን ቀን ጋር መመለስ አልፈልግም። እዚህ ነው መኖር የምፈልገው። ካልሆነ ሬሳ ይወጣል እንጂ ከዚህ ቤት አልወጣም። ወይ የዚህ ልጅ ቋንቋ ሬሳ። አባዬ ይቅርታ አድርግልኝ። አንተ እዚህ ቤት ራስ ነህ። አንተ እዚህ ቤት ራስ ነህ። ልቤን ጥጋብ አሳብጦት ይቅርታ ተመልሻለሁ። በል ይቅርታ ተመልሻለሁ። አንተ የምትለውንም አደርጋለሁ፣ እሰማለሁ። በጣም ጥሩ። ይቅርታ አባዬ። በቃ ጎበዝ። ይቅር ብያለሁ ሄንዬ። የኔ አንበሳ ዋናው ከስተት መማር ነው። እሺ አይዞህ ሂድ። እናትህንም ይቅርታ በል። እቀፊው። በቃ ና በል። ኑ ብሉ። ኑ በሉ ራት እንብላ። ሂዱ። እዚህው ነው ተጥመልምለሽ ለምትመጪው። እንጣጥ እዚህ በቀቱ እንዳይረሳው እኮ ነው። ብሉ የኔ ብሉ። እሺ ጌታዬ ብላ። የጌታዬ ነው ነገር ያመጣው። ብላ። ሙሉ ቀን ነው እንደሚያጎርስ ካፍ ላይ ነው የሚነጥቀው። በስዬ እኔ ምን አባዬ። እሺ ዋናው እናትና አባት ቤተሰብ ነው። ዋናው ቤተሰብ ነው። ብለሽ አትሳቂ። ቀበላሽ። እሺ ሐሞት ያልፈሰሰም ማለት ያው እጃችን ይገባል ማለት እኮ ይሄ ነው። የግዳፍ አውጥቶ አስተምሩኝ ብሎ መጠየቅ የለበትም። እሱ ጀመረው፣ እኛ ደግሞ ገፋንበት። በኋላ ያው እንዲማርበት ነው። ዞሮ አው ገብቶናል። በስዬ ያው እኔ አንተ ላይ ስንት ሞክሬ የለ ክፍሉን ብላደርገው ምን ታረጋለህ? ያሰገደች ክፍል ነው። ደሞ ኮተቴን አስገባበታለሁ ብለህ እንዳትል። እሱማ ያሰገደች ክፍል ነው። ያለ ማን ይሆናል? አሰጉዬ ሙሉ ቀን የምሳ ሰዓት ጠብቆ የሚመጣ ይመስልሻል? ራሱን ከቻለ በኋላ ለምን ብሎ ይመጣል? እንዴት አላችሁ ውድ ቤተሰቦቼ? እውነት በደንብ ነው የምትተዋወቁት።
ያው ካልጠይቃችሁ አሉልም ብዬ እኮ ነው። ፈራሁብህ። ድንገተኛ ስለሆነ ምሳሌ ደስታዬን እጥፍ ድርብ አድርገዋል። እጥፍ ድርብ አንተን ስላስደሰትኩ እኔም ደስታ እጥፍ ድርብ ሆኗል። አባዬ ደባላለህ አሉ። ምንም ዓላማ የለውም። የልጅ ስራ ነው የሚሰራው። ስመክረው ስዘክረው አምሽቼ ጥሎ ሄዷል። እና ብቻ ነው? አዎ ለዛ ነው አመጣጤ። እሺ እና ምን ልርዳህ? አባ አንተም ራስን ችለህ የምትወጣበት ጊዜ አሁን ነው። ምን ደባል እንድትሆነኝ እየጠየቅኩ ነው። ጎሽ ደረሳችሁልኝ። እኔ እንደው ፈቅጃለሁ። ውይ አሁን ነው እልል ማለት